በትላንትናው ዕለት የተሰማው ብዙሃንን ያሳዘነው የሟች ቀነኒ አዱኛ አሟሟት ላይ የአዲስ አበባ ፖሊስ ኮሚሽን መረጃም ሰርቷል። በሟች ቀነኒ አዱኛ ዋቆ አሟሟት ዙሪያ ምርመራ እያጣራው ነው ሲል የአዲስ አበባ ፖሊስ ኮሚሽንም አስታውቋል። በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሼም ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው ሟች ወይዘሮ ቀነኒ አዱኛ መጋቢት 1 ቀን 2017 ከሌሊቱ 10 ሰዓት አካባቢ ከቤቷ በኩሽናው በኩል ባለ በረንዳ 5ኛ ፎቅ ላይ ምክንያቱ ባልታወቀ ሁኔታ ወድቃ ወደ ያኔት ሆስፒታል ለሕክምና እየተወሰደች ባለችበት ወቅት ህይወቷ አልፏል ሲል የአዲስ አበባ ፖሊስ መረጃም አውጥቷል። የአዲስ አበባ ፖሊስ መረጃ ከደረሰው በኋላም የምርመራ ቡድን በማዋቀርና ቦታው ድረስ በመሄድ ተገቢውን የታክቲክ መረጃዎችን እያሰባሰበ ሲሆን የሟች ቀነኒ አዱኛ አስክሬን በዳግማዊ ሚኒሊክ ሆስፒታል ለተጨማሪ ምርመራ እንዲላክ ተደርጓል ሲል በትናንትናው ዕለት የአዲስ አበባ ፖሊስ መረጃውን አውጥቷል። ሟች ቀነኒ አዱኛ በወቅቱ ከህንፃው ላይ በወደቀችበት ወቅት ከሷ ጋር አንድ ላይ በቤት ውስጥ የነበረውን ባለቤቷን ድምፃዊ አንዱዓለም ጎሳን በቁጥጥር ስር በመዋልም እሱ ላይም ተገቢው ምርመራ በማድረግ እያጣራ ሲሆን በቀጣይም የመጨረሻውን የምርመራ ውጤት ለህዝብ ይፋ እንደሚያደርግ የአዲስ አበባ ፖሊስ ኮሚሽንም አስታውቋል። የአዲስ አበባ ፖሊስ አያይዞም በተለያዩ ማህበራዊ ገጾች ላይ ከፖሊስ የምርመራ ውጤት በፊት የሚናፈሱ ወሬዎች ተገቢነት እንደሌላቸውና በምርመራ ሂደቱ ላይ የሚያሳድረውን አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያሰራጩ ግለሰቦች ከድርጊታቸው እንዲቆጠቡ ሲል የአዲስ አበባ ፖሊስም አሳውቋል። ወጣቷ ቀነኒ አዱኛ ዋቆና ድምፃዊ አንዱዓለም ጎሳን በቅርቡ ትዳርን የመመስረት እቅድ እንደነበራቸው የቅርብ ቤተሰቦችና ጓደኞቻቸውም ተናግረዋል። ከዛ በፊት ግን ለአንድ ዓመት ያክል በአንድ ቤት ውስጥ ኖረዋል። የአዲስ አበባ ፖሊስ እንደተናገረውም ለጊዜው ምክንያቱ ባልታወቀ ሁኔታ ከ5ኛ ፎቅ ላይ ወድቃ ህይወቷ ማለፉን ይፋ አድርጓል። ይህ ከተሰማ ጊዜ ጀምሮ ከሰዓታት በፊት እጅግ ደስተኛ መስላ በቲክቶክ ላይ ቪዲዮ ያጋራችው ወጣት ምን ገጥሟት ይሁን በሚል ብዙዎች የተለያዩ ሐሳብና አስተያየቶችንም እያጋሩ ይገኛል። በኢንጂነሪንግ ከአርባ ምንጭ ዩኒቨርሲቲ በመጀመሪያ ዲግሪ የተመረቀችው ቀነኒ በሞዴሊንግ በማስታወቂያና በማህበራዊ ሚዲያ በተለይ በቲክቶክ ከፍተኛ ዝናን ያተረፈች ወጣትም ነበረች። በሚቀጥለው ቅዳሜ ልደቷን ለማክበር ፎቶዎችን እየተነሳች እንደነበር መረጃዎችም ወጥቷል። ለልደቷ የተለያዩ ፎቶዎችን ሲያነሳት የነበረው ባለሙያም ወንደሰን በጋሻው ወይንም ወንዴክስ ስቱዲዮ መጋቢት 1 ቀን 2017 ከቀኑ 10 ሰዓት ጀምሮ እነዚህን የልደት ፎቶዎች እያነሳት እንደነበርና ማታ 1 ሰዓት ላይ በሰላም ተለያይተው እንደነበር የገለጸ ሲሆን በነጋታው መጋቢት 2 2017 ማረፏን እንዳሳወቁት ሲናገርም ተሰምቷል። እንግዲህ የተለያዩ ለልደቷ የሚሆኑ ፎቶዎችን ከወንደሰን ጋር ስትነሳ የቆየችው አመሻሽ ከ10 ሰዓት ጀምሮ እስከ 1 ሰዓት ነበር። ህይወቷ ደግሞ ያለፈው ከሌሊቱ 10 ሰዓት አካባቢ ነው። በዛ ምሽት ምን ገጥሟት ይሆን፣ ምን ተፈጥሮ ይሆን የሚለው ብዙዎችን እያነጋገረና ፍትህ ሲሉ እንዲጠይቁ የአሟሟቷን ምክንያት ፖሊስ አጣርቶ እንዲያሳውቃቸው የጠየቁ ይገኛሉ። ቀደም ሲል እንደሰማችሁትም የአዲስ አበባ ፖሊስ ኮሚሽንም በትዕግስት ጠብቁ፣ አስፈላጊውን ምርመራም አከናውነን በቅርቡ ውጤቱ ለህዝብ ይፋ እናደርጋለን ብሏል። የፎቶ ባለሙያ ወንዴክስ ለቤተሰቦቿና ለመላው ወዳጆቿ መጽናናትን ተመኝቶም ለልደቷ ብሎ ያነሳትን ፎቶዎች በማህበራዊ ሚዲያ አጋርቷል። መቼም ሰው እላዩ እንጂ ውስጡ አይታይምና በዚህ ፎቶዎቿ ላይ የሚታዩ መልኳ እጅግ ውበቷን የሚያሳዩ የነገ ተስፋዋን የሚያሳብቁም ናቸው። ቤተሰብና ዘመድስ እንዴት ችለውት ይሆን? የዚች ወጣት አሟሟት እጅግ የሚያሳዝን እንደሆነ እየገለጹ ነው። እኛም መጽናናትን ተመኝተናል።